ሜዳ ላይ ሲዳኝ የነበረው ዶናልድ ትራምፕ ነው እስከሚባል ድረስ የኢራን ብሔራዊ ቡድን ተጫዋቾች በትላንትናው ዕለት ግፍ ተፈጽሞባቸዋል። በታሪክ አስከፊው የዓለም ዋንጫ ነው። እዚህ ቦታ ላይ ሊረዳን የሚችል ማንም ሰው የለም፣ ማንም አያግዘንም፣ ብቻችንን የቆምነው ከሁሉም ነገር ጋር እየተፋለምን ነው፣ እጅግ በጣም አዝነናል፣ ፍትሃዊ አይደለም ሲልም የኢራን ብሔራዊ ቡድን አምበል የሆነው መህዲ ታሬሚ እየተናገረ ይገኛል። በትላንትናው ዕለትም ኢራን ከግብጽ ጋር ጨዋታዋን አድርጋ 1-1 በሆነ አቻ ውጤት ነበር ያጠናቀቀችው። ነገር ግን ኢራን እያሸነፈችውን ጨዋታ ተበልታ ነው ይህንን ጨዋታ አቻ ሆና ማጠናቀቅ የቻለችው። በርካታ ሰዎች እንግዲህ ተቃውሟቸውን እየገለጹ እንዲሁም ደግሞ ቁጣቸውንም ጭምር እየገለጹ ይገኛሉ። የኢራን ብሔራዊ ቡድንም እንግዲህ በከፍተኛ ሁኔታ አዝኖ በዓለም ዋንጫው ላይ እንደማይፈለጉ እስከሚሰማቸው ድረስ እንዲሁም ደግሞ የማትፈልጉን ከሆነ ንገሩን እስከሚሉ ድረስ ነበረ ይህንን ጨዋታ በዚህ መልኩ ማለት ነው የዳኛው ውሳኔ ሲቃወሙት የነበሩ። እጅግ በጣም አሳዛኝ በሆነ መልኩም እንግዲህ ዳኛው መሻር ያልነበረበትን ግብ ነው የሻረባቸው። በርካቶችን በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። የኢራን ብሔራዊ ቡድን ተጫዋች የሆነው ግን ይህንን አክሎ ተናግሯል። አሜሪካ በዓለም ዋንጫው ላይ እንድንሰናበት ትፈልጋለች። ያን የሆነው ነገር ግን ፍትሃዊ አይደለም፣ እኛ እንድንወጣ ይፈልጋሉ፣ ይሄው እንወጣላቸዋለን ሲልም ተናግሯል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ኢራን ማሸነፍ የምትችለውን ጨዋታ ነው የተሳሳተ የዳኛ ውሳኔ በማጋጠማቸው ምክንያት በምድቧ ሶስተኛ ሆና ማጠናቀቅ ችላለች። እስኪ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። መልካም ምሽት ይሆንላችሁ።